سما ብለዋል የሰማ ላልሰማ ሰማ ሰማኛ ገሬ ሰው አቶን ቸልተኛ የባህር ወንበዴ የጠረፍ ቀማኛ የነጻነት መርገም የሀገር ደመኛ የሳምባ ነቀርታ የልብ መጋኛ እንደ ግራይ ጨካኝ እንደ ባብ ቂመኛ ጣሊያኖች በዶጋሌ ወደብ ባከማቹትና ባደራጁት የጦር ኃይል በአንድ ወገን ንግድና ጓደኝነት መፈለጋቸውን ለማስመሰል በወደቡ አካባቢ የሚገኙትን ግለሰቦች ፊት እያስቀደሙ በሌላ ወገን ደግሞ አገር ወረራቸውን እያስፋፉ ተቃዋሚ ሀገሬውን እየወጉ እያሰሩ እየገረፉና እየገደሉ የተረፈውን በራሳቸው ሃይማኖት እየጠመቁ መልሶም የገዛ ህዝቡን እንዲወጋ የጦር መሳሪያ ያስታጠቁ ኢትዮጵያን የቅኝ ግዛት ለማድረግ የመጡበትን ዓላማ በወቅቱ የነበሩት የኢትዮጵያ ንጉሠ ነገሥት አጼ ዮሐንስ በገሃድ ተገነዘቡ። ወራዲህን ያማሲን አርበኛ የከረኑ ዘማች የጉራው ጦረኛ የጊንዳው ገርጋሪ የባህር በረኛ አይለት ላይ ስዘልቅ ምጽዋ ሳይተኛ ይባንን ነበር የቱርኩ ዘበኛ ከሮማ ተነስቶ ከመጣ ወደኛ ገርፈህ በጎራዴ አድርገው እስረኛ ነጋሪት ተመታ አዋጅ ተለፈፈ በራስ አሉላ መሪነት በወቅቱ የነበሩት የኢትዮጵያ አርበኞች ገስግሰው ወርደው ዶጋሌ ላይ ከኢጣሊያን የቅኝ ግዛት ወታደሮች ጋር ኃይለኛ ጦርነት አካሄዱ።